አንዴ ምን ሆነ መሰላችሁ? እኔ ክፍለ ሀገር ልጅ ነኝ እና መማር የምፈልገው አዲስ አበባ ነበርና ግቢ ስሞላ አጋጣሚ መቀሌ ነው የደረሰኝ። መቀሌ ማለት እኔ ከተወልጄ ካደኩበት ሀገር የሆነ ያህል ኪሎ ሜትር የ3 ሰዓት መንገድ ምናምን ነውና አዲስ አበባ ነበር በመማር የፈለኩት እንደ ሁሉም ሰው፣ ምክንያቱም መስራት ከዛ ሌላ ነገር መማር ምናምን ፈልግ ስለነበር ማለት ነው። ከዛ ግን አማራጭ የለኝም ከፍሎ የሚያስተምረኝ ምናምን ሰው ስለሌለ እናቴ እሱ ማድረግ ስለማትችል ወደ ግቢ ሄድኩ እና ከግቢ ግን አልቻልኩም። በቃ አንድ ሴሚስተር ተምሬ እያመመኝ ነበረ። ከዛ የምፈልገውን ትምህርት ስላልነበር በማር ደስተኛ አልነበርኩም ምናምን እና ማጋደውዬ አልፈልግም በቃ እኔ እያመመኝ ነው እንደዚህ መሆን አልችልም ምናምን ብዬ ነገርኳት። ከዛ እኔ በቃ አዲስ አበባ ተከራይቼልሽ ትኖሪያለሽ ምናምን አለች። ከዛ መጣሁ ልኖር አዲስ አበባ። የ3 ወር ቤት ኪራይ ከፈለችልኝ። የነበራትን ነገር ሁሉ ለኔ ዕቃ በመግዛት አጠፋች። እነዛ 3 ወራቶች በህይወቴ ላወራቸው አይደለም ዳግሜ ላስባቸው የማልፈልጋቸው ታሪኮች አልፈዋል። በነዛ 3 ወራት ውስጥ ብዙ ሰው አይቼበታለሁ፣ ብዙ ታዝቤበታለሁ፣ ብዙ አልቅሼበታለሁ፣ ብዙ ተቸግሬበታለሁ፣ ብዙ ተረቤበታለሁ። ከዛ ግን እሷ ልክ ከከፈለች በኋላ ሳስበው የሚቀጥል አይደለም። አንድ በጣም ቻሪቲ ላይ የሚሰራ እዛ ጊዜ ላይ በጣም የገነነ ሰው ነበርና እሱን ላገኝ ሄድኩ። መለማመጥ የምወድ መለመን የምወድ ሰው አይደለሁም፣ ግን ህልም ሲኖራችሁ ምንም ትሆናላችሁና አስታውሳለሁ። ዝናብ እየዘነበ ነበር። እስከ 2 ሰዓት ተኩል ጠበቅኩት ይመጣል ተብዬና አገኘሁት። ችግሬን ነገርኩት። ከዛ ችግር የለውም ትማሪያለሽ እናትሽን ይዘሻት ላይ ምናምን አለኝ። እናቴን ይዤ ሄድኩኝ። ችግር የለውም እኔ ያለው አስተምራታለሁ ምናምን አለ። ከዛ እንደዛ ኖርኩ ምናምን። የ3 ወር ታባ የከፈለችው የቤት ኪራይ ሊያልቅ ሲል ሄድኩ እሱ ጋር ሄድኩና ይሄን ያህል ብር ሰጥሻለሁ ነው ያለኝ። ሄድኩና ብሩን ሰጠኝ፣ ቼክ ሰጠኝ። ከዛ ደስ ብሎኝ አልከፈትኩትም። ፊቱ ታክሲ ተራ ጋር ስደርስ ስከፍተው የ3 ወር ቤት ኪራይ እንደሚከፍልልኝ የታክሲ እንደሚሰጠኝ ምናምን የነገረኝ። ልክ ስከፍተው ግን 2000 ብር ነው የጻፈልኝ ቼኩ ላይ። አዘንኩኝ። ሰውየው ባለማድረጉ መጠየቅ አለበት ብዬ አላምንም፣ ግን አንዳንዴ ለምትገቡት ቃል መጠንቀቅ ጥሩ ነው ብዬ አምናለሁ። ምክንያቱም ተስፋ ስንቱን እንዳቆመ ስንቱን ገሎ አልመሰላችሁ። ከዛ እዛው ሰዓት ላይ ነው የወሰንኩት። ወደ መቀሌ ብመለስ እኮ ዶርም አለኝ፣ ያለ ሰቀቀን እኖራለሁኝ። እድሜ ከፍ ይላል። ተመልሼ ስመጣ ሰው እኔን መቅጠር አይፈራም። ምናልባት ትልቅ ሰው ሆናለሁ። ስለዚህ ወደ ግቢ እመለሳለሁ። ጓደኞች አሉኝ ቢረበኝ የሚያጎርሱኝ ምናምን ብዬ አሰብኩና እናቴ ጋር ደውዬ እመለሳለሁ አልኳት። ተመለስኩ ወደ ግቢ። መቀሌ ለዚህ ነው የምወዳት። ወደ መቀሌ ስመለስ መቀሌ ቤተሰብ ህይወት ነው የሰጠችኝ። ዶርም ማንም አይናገረኝም። መማር ብቻ ነው የሚጠበቅብኝ። ተምሬ ስመጣ ሌላ ጊዜ ክረምት ስመጣ አዲስ አበባ እመጣለሁ። ቤተሰብ ጋር አክስት ጋር አጎት ጋር ጓደኛ ጋር ምናምን እጠጋለሁና አይመችም። ክፉ ስለሆነ አይደለም እንደ ቤት የሚሆን ስለሌለ፣ እንደ እናት የሚሆን ስለሌለ፣ እንደ ራስ የሚሆን ስለሌለ። ከዛ ደግሞ የኔ ዋነት ምን ነበር መሰላችሁ? እኛ ቤት ውስጥ ሰው ሲኖር እንደ ልጅ ነው የሚኖረው። ማለት ከኔ በላይ ተደርጎላቸው ከኔ በላይ የሆነ ነገር ተደርገውና አይ ኤክስፔክት ዳት ሁሉም ቤት እና የለም እሱ ነገር። እኛ ቤት ሰው መጥቶ ሲያርፍ ሲኖር ምናምን መብቱ ነው እና አይቶት እኔም ሰው ቤት ሲሄድ መብቴ ነው እና አይደለም ለካ ፌቨር ነው። እውነትም ደግሞ ፌቨር ነው። ከዛ ክረምት አይመቸኝም፣ ግን ምን እላለሁ መሰላችሁ? ልክ የሆነ ሰው ሲያስከፋኝ እናቴ ጋር እሄዳለሁ እላለሁ። ምንም እንኳን ሀገሩን ባልወደው ማለት ሀገሩ መጥፎ ሆኖ ምናምን አይደለም ያደኩበት ሀገር ደዌ ያግሮት እኔ ያደኩበት አይምሮ ያለፈበት መንገድ ግን ደስ ስለማይል አልፈልገውም እና ለህልሜም ስለማያስጠጋኝ እናቴ ጋር እሄዳለሁ ብዬ ኮራ ነበር። ከመቀሌ ለመጨረሻ ጊዜ ስንወጣ ግን ከጦርነት በኋላ ነው የወጣነው። እኛ ስንወጣ ጦርነት ነበር፣ እናቴ ያለችበት ሀገር ጦርነት ነበር። አሁን መሄጃ የለኝም። የሆነ ሰው ቤት ውስጥ የሆነን ሰው መስሎ መኖር ግዴታዬ ነው። አፋር ላይ ስንደርስ አስታውሳለሁ ስቅስቅ ብዬ ነው ያለቀስኩት። ከዛ እዚህ ትንሽ ቆየን፣ ወደ ሀረማያ ተመደብን። መቆየት አትበሉት የቆየነውን ጊዜ። ልክ ወደ ሀረማያ ስንመደብ ከሀረማያ ተመርቀን ልንወጣ ስንል የእውነት ነው የምላችሁ አንድ ጸሎት ጸለይኩ። እግዚአብሔር ያልኩት ትንሽ ቤት እኔና እናቴ እንደፈለግን ወጥተን የምንገባበት ያለ ሰቀቀን፣ ይሄን ያህል ሰዓት ተኛሽ፣ ይሄን ያህል ሰዓት እንትናሽ፣ በዚህ ሰዓት እንትናሽ የማልባልበት ከእናቴ ጋር የምኖርበት ትንሽዬ ቤት ብዬ ጸለይኩ። ከዛ እናቴ የነበረችበት ሀገር ጦርነት ነው። በዛ ሰዓት ሰው ቤት ሊገዛ አይደለም ያለውን ሽጦ በሚወጣበት ሀገር አይዶን ነው። ቤታችን ተሸጠ። አዲስ አበባ መጣች። ትንሽዬ ቤት ገዛን፣ ማለት ኮንዶሚኒየም ገዛች። ለእኔና ለሷ ከበቂ በላይ ነው። እና ዛሬ ያኔ ረዳሻለሁ ብሎኝ የነበረውን ሰው እያገኘሁትና ደስ ብሎኛል። ትልቅ እንትናልሽ ቦልድ ሆንሽ አለኝ። አይ ፊል ላይክ እግዚአብሔር ይችላል። ይሄንን ቪዲዮ የምሰራው ህልማችሁን ብላችሁ የእናት አባት ቤታችሁ የሞቀ ቤት እያላችሁ ከክፍለ ሀገር ወጥታችሁ የሰው ፊት እየገረፋችሁ የቤት ኪራይ ሞላ አልሞላ ብላችሁ እየተጨነቃችሁ ላላችሁ ሁሉ እግዚአብሔር ቀናለሁ፣ የእውነት ቀናለሁ። ማለት አሁን እንደዛ ነው ያልኩት። ዲስ ፓስት ዴይስ 3 days በጣም የከፋኝ ያዘንኩበት ከእግዚአብሔር ጋር እየተሟገዝኩ ያለሁበት ቀን ነው። ግን ልክ እሱ ሰው እንደዛ ሲለኝ አሰብኳቸው እነዛን ቀናቶች። ዛሬ እኮ ቤት አለን አልኩ። እኔና እናቴ ቤት አለን፣ ያለ ሰቀቀን የምተኛበት፣ ያለ ሰቀቀን የምነሳበት፣ ያለ ሰቀቀን የምበላበት፣ ያለ ሰቀቀን
ወጥቼ የምገባበት ቤት አለ አልኩና ለህልማችሁ ብዙ ዋጋ እየከፈላችሁ ያላችሁ ሰዎች የእውነት እመኑ፣ እግዚአብሔር ቀናል። ትንሽ ነበር የጠየቅኩት፣ ብዙ ሰጥቶኛል። ዛሬ ደስ ይለኛል። ሰው ከክፍለ ሀገር መጥቶ ላይክ ኤቭሪባዲ ነው እኛ ቤት ደሩ ነው የምለው። ምክንያቱም መገፋት እንዴት እንደሆነ አውቃለሁ፣ መቸገር እንዴት እንደሆነ አውቃለሁ። ምናልባት በዚህ መንገድ እያለፋችሁ ያላችሁት ነገ የሌሎች ተስፋ እንድትሆኑ ነው፣ ነገ ለሌሎች ማረፊያ እንድትሆኑ ነው እና በርቱልኝ።